በያላችሁበት የዓለም ክፍል ሁሉ የከበረ ሰላምታችን ይድረስ ብለናል። ዛሬም እንደ ሁል ጊዜው እናንተ የሚገባውን እጅግና አጓጊ የሆኑ መረጃዎችን አሰናድተን ይዘን ቀርበናል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን በመቆየት የመረጃዎቹ ባለቤት እንድትሆኑ የአክብሮት ግብዣችን ነው። ቻናሉን ሰብስክራይብ አለማድረግ አይቻልም። ቪዲዮንም ላይክ በማድረግ ጀምሩት። ለዛሬ ወደ አሰናድንላችሁ መረጃ አለፍን። እንደገና ከአቦል ዩቲዩብ ቻናል ጋር መልካም ቆይታ ይሁንላችሁ። መንግስት ብርጋዴር ጀነራል ተፈራ ማሞ ሕክምና እንዲያገኙ እንዲፈቅድ እናት ፓርቲ ጠይቋል ተብሏል። መንግስት ከድርጊቱ ተቆጥቦ ብርጋዴር ጀነራል ተፈራ ማሞ ሕክምና እንዲያገኙ እንዲፈቅድ እናት ፓርቲ በአጽንኦት ጠይቋል። እናት ፓርቲ ወቅታዊ ጉዳዩን አስመልክቶ ለአዲስ ማለዳ በላከው መግለጫ ጀግኖችን ለማክበር ሌሎች ጀግኖችን እንዳይወጡ እንቅፋት ነውና አፈናው ይቁም ሲል አስነብበዋል። በየትኛውም መመዘኛ ሰብአዊ መብቶች ለድርድር የማይቀርቡ ተፈጥሯዊ መብቶች መሆናቸው በዓለም አቀፍ ሕግጋት መደንገጉን የተገለጸ ሲሆን በኢትዮጵያ መንግስት ውስጥም ተካቶ እንደሚገኝ ፓርቲው አስታውሷል። ይሁን እንጂ በኢትዮጵያ የሰብአዊ መብት ጥሰት በተለይ ላለፉት 50 ዓመታት ከጊዜ ወደ ጊዜ በከፋ ሁኔታ እየተፈጸመ ይገኛል ሲልም ፓርቲው ተናግሯል። በሰሜኑ የኢትዮጵያ ክፍል የተቀሰቀሰውን ጦርነት ተከትሎ አገር የህልውና አደጋ ውስጥ በገባችበት ወቅት መንግስት ያቀረበላቸውን ጥሪ ተቀብለው በሙያቸው ያገለገሉ ብርጋዴር ጀነራል ተፈራ ማሞ በከፍተኛ ህመም እየተሰቃዩ መሆኑን ከቤተሰባቸው መረጃ ማግኘቱን የገለጸው ፓርቲው ሕክምና ካላገኙ ህይወታቸው አደጋ ላይ ሊወድቅ እንደሚችል መገንዘብ መቻሉን ገልጿል። ጀነራሉ ህመማቸው በጦርነቱ ወቅት በጥይት መመታታቸው ከደረሰ ተደጋጋሚ ጉዳትና ለሀገር ቅድሚያ በመስጠት በውል ሊታከሙት ካለመቻላቸው ጋር የተያያዘ መሆኑን ጠቁመዋል። በሐኪሞች ቦርድ ምክርና ምስክር መሰረት የግዴታ የውጭ ሕክምና ማድረግ እንዳለባቸው ቢረዱም መታከም እንዳይችሉ በመንግስት መከልከላቸው መግለጻቸውን ፓርቲው አስታውቋል። ስለሆነም መንግስት ከዚህ ድርጊት ተቆጥቦ ብርጋዴር ጀነራል ተፈራ ማሞ ሕክምና እንዲያገኙ ሲል በአጽንኦት ጠይቋል ተብሏል። መረጃውን ያገኘነው ከኢትዮ መረጃ ነው። የተወደዳችሁ የአቦል ዩቲዩብ ቻናል ቤተሰቦቻችን ለዛሬ ያሰናዱላችሁ መረጃ የስካሁን ይመስላል። ቀጣይ በሌላ ወቅታዊና ትኩስ መረጃዎች እስክንገናኝ ስለ አብሮነታችሁ እያመሰገንኩ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ እንድትደግፉን እያልን ቀጣይ በወቅታዊ መረጃዎች እስክንገናኝ ጤና ይስጥልኝ።